ቅድም እንደነገሯችሁ ቅድም እንደነገርኳችሁ ያው ይሄኛው አቢሶ የሚባለው ፕላትፎርም ነው። የሩሲያዎች ነው። መጀመሪያው ቋንቋው ያው ከነ ስትገቡበት በራሽያን ላንጉዌጅ ይመጣላችኋል። ከዛችኛው አልነኩና እዚህ ሉል ምልክቷ አለች አይደለ? እሷን በመንካት እንግሊሽ እንመርጣለን። የምንረዳው እንግሊዝኛ ስለሆነ ሌላ ቋንቋ የምትረዱ ወደ ቋንቋ ትቀይሩታላችሁ። ኒውስ እኛ በእንግሊዝኛ ስለሆነ አሁን እንትን የምንለው ወደ እንግሊሽ እንቀይረዋለን። ከዚያ በኋላ ልክ ገና መጀመሪያ ስትመጡ እዚህ ጋር ሎጊን ወይም ሳይን አፕ የሚል ኦፕሽን ይመጣል። ስታርት ኢርኒንግ በሚለው ትጀምራላችሁ። አሁን ሎጊን አርጌ ጊዜ ለመቆጠብ ያህል ከሎጊን ካደረግኩት አካውንት ነው ማሳያችሁ ማለት ነው። ምን አይነት ስራዎች ናቸው የሚሰሩት የሚለው ነገር ነው። በጣም ቀላል ነው። ባይ ዘ ወይ 2 እና 3 ሌሎች ኦንላይን ስራዎችን በምንሰሩበት ጊዜ በተለይ ፒሲ ላይ ያላችሁ ሰዎች 3 4 ምናምን ነገር ፕላትፎርሞችን ተከፍቱና ከነዛ ውስጥ እንዳማራጭ እነዚህ ክሊክ በማድረግ ብቻ ጥቃቅን ሳንቲሞች የምታገኙባቸው አማራጮች ከነዛ ከአማራጭ ስራዎች ናቸው። እነዚህ በጥቃቅን ጊዜ በትርፍ ሰዓታችሁ ክሊክ በማድረግ ብቻ ትንሽ ሳንቲሞችን ታገኛላችሁ። ብዙ ጊዜ እንደነዚህ አይነት ፕላትፎርሞች ትንሽ ገንዘብ ነው የሚከፍሉት እና ብዙ ለመክፈል ብዙ ለማግኘት ደግሞ ብዙ ፕሮፌሽናል የሆኑ ስራዎችን መስራት ይጠበቅባቸዋል። ፎር ኤግዛምፕል ይሄኛው የሚከፍለው ይሄን ቪዲዮ ሰብስክራይብ በማድረግ ዩቲዩብ ቻናል ሰብስክራይብ ለማድረግ ለዚህ ክሊክ ማድረግ ነው የሚጠበቅብኝ። ከዛ ስታርት ኤክስኪዩሽን ላለውን ከዛ ኤክስኪዩት ያደርጋል ማለት ነው። ወይም ይዞኝ ወደ ሌላ ይሄዳል። ከዛ ያችኛው ለምሳሌ ኮፒ አድርጌ እዚህ ዩቲዩብ አንድ እንትን ላይ ታብ ላይ ዩቲዩብ ከፍቼ ፎር ኤግዛምፕል እዚህ ጋር ፔስት አደርገዋለሁ ማለት ነው። ፔስት በማድረግ ሰብስክራይብ አድርገዋለሁ። ዩቲዩብ ያስፈልጋቸዋል መጀመሪያ ዩቲዩብ አካውንት ማለት ነው። ፌስቡክ ያስፈልጋቸዋል። ሌሎችም እነዚህ በዚህ ስራ ላይ ለመስራት ለምሳሌ ብዙ ማህበራዊ ሚዲያ ትስስር ስራዎች ላይ ስለሆነ ትስስር ገጾች ላይ ስለሆነ የሚሰራው ስለዚህ ሰብስክራይብ በማድረግ ሳንቲም አገኛለሁ። ወይም ይሄውላችሁ ይሄውልህ ይሄ አሁን 30.30 ሩብል ወይም የሩሲያ ገንዘብ ማለት ነው። በእኛ ወደ 60 ሳንቲም ማለት ነው። የሰከንድ ስራ ስለሆነ 60 ሳንቲም በእኛ አይጎዳም። ምክንያቱም ትልቅ ነገር ለመስራት ካስፈልጋችሁ ትልቅ ኢፎርት ያስፈልጋል። ጥቂት የሰራ ጥቂት አይደለም ያገኘው። ብዙ ኢፎርት ኢንቨስት አናደርግም። ብዙ ሰዓት ጊዜ የሚወስድብን አይደለም። ይሄው አሁንም ሁለተኛው ለምሳሌ ሰብስክራይብ አደረኩት ማለት ነው። ዩቲዩብ ላይ ወሰድኩት። ይሄን ፔስት አድርኩ ከዛ ኢንተር በማለት ኢሚዲየትሊ ሲመጣ ሰብስክራይብ የሚለውን እዚህ ጫነዋለሁ። ሰብስክራይብድ ነው። እዚህ መጥቼ ኮንፊርም አደርጋለሁ። ሰብስክራይብ ማድረግን አረጋገጥኩ። ክፍያ አውቶማቲካሊ ወደ አካውንቴ ይሄዳል ማለት ነው። ይሄ አውቶማቲካሊ ኮንፊርም ላለው ሰብስክሪፕሽኑን ኮንፊርም ሳደርግ ኮኔክሽኑ ሲል ይኸው ይሄዳል። በቃ ሌላውንም እንደዚህ ነው የምሰራው። ልብ በሉ። ይሄን እንደዚህ አይነት ሌላው አማራጮች ይኸው አሁን እዚህ ጋር ያለው አካውንቴ ላይ የሚያሳየው 133.57 ሩብል ነው። ወደኛ ብር ሲቀየር 200 ምናምን ትንሽ ብር ነው። ብርነቱን አይደለም ማለት ስራው ቀላል ስለሆነ ብዙ ጊዜ ብዙ ገንዘብ አይጠይቅም። በከነ የምትከፍሉት ነገር የለም። የምትከፍሉት ነገር ጊዜያችሁና ክሊክ የምታደርጉ ነው። እነዚህ አንደኛ ሰብስክሪፕሽን ነው። ሌላው እንደዚሁ የስራ አማራጭ በጣም ኢዚ የሆነው ወይ ሰርፊንግ ነው። ሰርፊንግ እንደዚህ ክሊክ በማድረግ እንዳሁኑ እዚህ ጋር ማስታወቂያዎች ታብ ላይ እዚህ ጋር ሲመጡ ማስታወቂያ እንትኖቹን ከሊንኮችን ክሊክ በማድረግ እሰራለሁ። ሌላው ደግሞ ታስኮች አሉ። የተለያዩ ታስኮች አሉ። እነዚህ ማህበራዊ ሚዲያ ላይ አዳዲስ ሰብስክሪፕሽኖችን ፕሮሞሽን ኮፒ ፔስት የምታደርጓቸው ስራዎች አሉ። እነዚህ ሁሉ የስራ አማራጮች ናቸው። ትዊተር ፎሎ ማድረግ ይሆናል። የተለያዩ ማህበራዊ ሚዲያዎችን ሰብስክራይብ ማድረግ ፎሎ ማድረግ እንደዚሁ ደግሞ አዳዲስ አፕሊኬሽኖችን ምን በማድረግ ነው እነዛን ዳውንሎድ በማድረግ የምትሰሯቸው ጥቃቅን ሳንቲሞች አሉ። በወር በትንሽ 1000 ብር ልትሰሩ ማለት በትርፍ ሰዓታችሁን ብቻ ተጠቅማችሁ 1000 እና ከዛ በላይ ለተማሪ በቂ ነው። ይሄ ተማሪ ብዙ ጊዜ በዘፈን በሙዚቃ በምናምን በሆነ ነገር ብቻ አይደለም ጊዜ የምታሳልፉ። ስለዚህ አቢሶ ውስጥ ብትገቡ በጣም ለእናንተ ቢግነር ፍሬንድሊ ስራዎች ናቸው። ወይም ከጀማሪዎች ጋር በጣም የሚስማሙ ስራዎች ናቸው እና ዩቲዩብ በማየት ላይክ በማድረግ ይኸው እነዚህ ሁሉ ሳንቲሞች ናቸው። ይኸውላችሁ ይሄን ክሊክ በማድረግ ዋች በማድረግ ለሰከንዶች ይሄን ሰብስክራይብ አደርጋለሁ ዋች አደርጋለሁ። በሰከንዶች ውስጥ ሳንቲሞች ይገኛሉ እና
ትልቅ ብር ያላችሁን አይደለም እኔ አሁን ኢንቫይት የማደርጋችሁ ብር መስራት የማትችሉ ተማሪዎች፣ ነገር ግን ቤተሰብ ስልክ ገዝቶ ሰጥቷችሁ ካርድ ሞልቶላችሁ ወይም ደግሞ ቤት ላይ ኢንተርኔት አክሰስ ኖሯችሁ ካለ ያንን ትንሽ ሳንቲሞችን እንደነዚህ አይነት ስራ በመስራት ሴቭ ታደርጋላችሁ። በዚሁም ደግሞ የዲጂታል እንትናችን ዋሌታችን እንሞላለን ማለት ነው። ሴቭ በማድረግ እንለማመዳለን። ባይ ዘ ዌይ ኢምፓክት አለው ሀገር ኢኮኖሚ ላይ ለግል ለራሳችሁ ብቻ አይደለም። 1 ሚሊዮን እንደዚህ አይነት ተማሪ በወር እንበልና በውጭ ምንዛሬ ብናስበው $10 ብቻ ሰራ እንበል። ከእንደዚህ አይነት ከሌሎችም ጭምር ከሚጠረቃቀም ከጥቃቅን ገቢ 10 ኤግዛምፕል $10 ብትሰሩ 1 ሚሊዮን ሲባዛ በ10 ሚሊዮን ብር ወደ ኢትዮጵያ ዶላር ማለት ነው። $10 ሚሊዮን ወደ ኢትዮጵያ ገባ። ያ ቀላል አይመስላችሁ? ለዚህ ነው አንዳንዴ መንግስት በተለያዩ እንትኖች ላይ እኔ አሁን ፖለቲካል ስራ ፈልጌ አይደለም ቨርቹዋል ስራ ምናምን ብሎ ብዙ ጊዜ ጠቅላይ ሚኒስትሩን ሲናገሩ እንሰማለን እና ኢምፓክት አለው። ስለዚህ የውጭን ገንዘብ ወደ ሀገር ውስጥ ማምጣት ነው። ስለዚህ ኢምፓክቱ ቀላል አይደለም። እንዲህ አይነት ስራዎችን ሞክሩ እላችኋለሁ። ሳምንታዊ ቲፕ ከኔ ጋር ቪዲዮ ያደረኩትን ያረጋገጥኩትን ዊዝድሮ አድርጌ ባይ ዘ ዌይ ከዚህ ዊዝድሮ አደርጋለሁ። ይሄንን አሁን በሰከንዶች ውስጥ ዊዝድሮ ማድረግ እችላለሁ። በጣም ቀላል ነው። ይሄንን ክሊክ አደርጋለሁ ገንዘቡ ሲሞላ። ከዛ ክሊክ ሳደርግ እነዚህ ዊዝድሮዋል ሜተዶች አሉ። እነዚህ ብዙ ሜተዶች አሉ፣ ግን እኔ የምመክራችሁ እነዚህ በኢትዮጵያ ውስጥ በጣም ቤስት የሆነ ዊዝድሮዋል ሜተድ ማነው? ክሪፕቶ ነው። ክሪፕቶ ካረንሲ ውስጥ በተለይ ላይትኮን ወይም ሊትኮይን የምትባለው ሊትኮይንን በመጠቀም በሊትኮይን አማካኝነት ወደ ባይናንስ አካውንታችን ዊዝድሮ እናደርጋለን። አሁን እኔ እዚህ ጋር እዚህ እንትኑ ሴቲንግ ውስጥ ገብታችሁ እዚህ ጋር ገብታችሁ ትሞሉታላችሁ መጀመሪያ ማለት ነው። ሴቲንግ ውስጥ ፕሮፋይላችሁ ውስጥ ገብታችሁ ሴቲንግ ውስጥ ዊዝድሮ የምታደርጉበትን ሜተዶችን ታስቀምጣላችሁ። ይሄኔ ለእናንተ በተለየ ዊዝድሮዋል ሜተድን ካስገባችሁ በኋላ ኢዚሊ ገንዘቡን ወጪ ታደርጋላችሁ ማለት ነው። ፕሮፋይላችሁ ውስጥ ትገባላችሁ። ከዛ ሴቲንግ ውስጥ ትገባላችሁ። ፋይናንስ የሚል እዚህ ጋር ሴክሽን አለ። ፋይናንስ የሚለው ላይ ዊዝድሮዋል ሜተድን ታስቀምጣላችሁ። እኔ አሁን በሊትኮይን ነው ማወጣው። ስለዚህ በክሪፕቶ ካረንሲ ነው እዚህ ጋር የምትሞሉት አለ። ይቹት ኤልቲሲ የምትባለው ሊትኮይን ነው። በዚህ በሊትኮይን አማካኝነት ወደ ባይናንስ ዋሌት ውጪ አድርጌ አውቃለሁ። ገንዘብ አውጥቻለሁ ከዚህ እና ለሙከራ ባለፈው አንድ ጊዜ ትንሽ ነው 40 ምናምን ሩብል አውጥቻለሁ። ዝም ብሎ ግማሽ ዶላር ያለ ቴስት ነው እንጂ እኔ ያን ያህል በጣም ብዙ ለውጥ የሚያመጣ ሲግኒፊካንት ሆነ ኢምፓክት አለው ብዬ አይደለም። ግን ለተማሪ ቀላል አይደለም። እኔ ስለማውቅ በተማሪነት የማልሰራው ነገር የለም። እንዲህ አይነት ኦፖርቹኒቲ አልነበረም በእኛ ጊዜና የዚህ ዘመን ልጆች በጣም እድለኞች ናችሁ። በቤታችሁ ሆናችሁ መኒመት ማድረግ ትችላላችሁ እና እርን ታደርጋላችሁ ማለት ነው። ይሄ ከፍካሬ ሚዲያ ብቻ የሚተላለፈው የተከታዮቼ ለኦንላይን ስራ ቲፕ የማደርገው ምክር ነው። አመሰግናለሁ። ደህና ቆዩልኝ። ይህንን በዩቱብ እና በፌስቡክ ፍካሬ ሚዲያ ላይ ዩቱብ እንዲሁም ፍካሬ ሚዲያ ቻናል ላይ ታገኙታላችሁ ዝርዝሩን ማለት ነው። ላይክ፣ ሰብስክራይብ፣ ፎሎ ማድረግ እንዳትረሱ። ቅንጭብጫቢዎቹን ደግሞ ቲክቶክ ላይ ታገኛላችሁ። ሀቭ ኤ ናይስ ዴይ